መልካም ዜና አለን። thedeeperwalk.com ኤልሳና ዘላለም ተባረኩ። እግዚአብሔር እናመሰግናለን። ዛሬ ደግሞ ስለ ሞዴል ቤተክርስቲያን እንነጋገራለን። ጌታ ኢየሱስ ቤተክርስቲያኔን እኔ እሰራለሁ ይላል። እኔ እሰራለሁ ካለ እስቲ የሰራኸውን አሳየን ብንለው የሚያሳየን ነገር አለ። በመንፈስ ቅዱስ የተሰራ በክርስቶስ የተሰራች ምሳሌ የምትሆን ሞዴል የምትሆን ቤተክርስቲያን የአንጾኪያ ቤተክርስቲያን ናት። እንዴት ማለት ጥሩ ነው፣ እንመልከት። ሐዋርያቶች ተነገራቸው፣ በኢየሩሳሌም ቆዩ ኃይል እስክትቀበሉ፣ ከዛ ከኢየሩሳሌም ወደ ሰማርያ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ ተባሉ። ነገር ግን ሞቅ አለ፣ ኢየሩሳሌም ሞቅ አለች እና ሰዎች እየዳኑ መጡ። ብዙ ታምራቶች እየተሰሩ መጡ። ሐሳብ ግን የለም። የመሄድ ሐሳብ፣ የመውጣት ሐሳብ፣ ዓለምን ለመድረስ የመሄድ ወንጌልን ይዞ የመሄድ ሐሳብ ግን አጠገባቸውም የለም። እግዚአብሔር ችግር አስነሳ በመካከላቸው። ለዛ ችግር መፍትሄ የተባለው ዲያቆን ሆነ። ከዲያቆን ውስጥ 2 ሰዎች ተጠቀሱ። አንደኛው ወንጌልን ተነጥቆ ፊልጶስ ለኢትዮጵያዊ ጃንደረባ አደረሰ። ሐዋርያቶች ቁጭ ብለዋል፣ አስተውሉ። ሁለተኛው ዲያቆን እስጢፋኖስ በድንጋይ ተወግሮ በሱ ምክንያት ወንጌል ወደ ውጭ መሄድ ጀመረ። ሐዋርያቶች ቁጭ ብለዋል። ነገር ግን ዲያቆናትን አስነስተው ወንጌል እንዲሄድ አደረገ። አሁን አንጾኪያ ጋር እንምጣና ተአምር ማየት እንችላለን። ቤተ ክርስቲያን የተወለደችው በኢየሩሳሌም ነው። ቤተ ክርስቲያን እግር አውጥታ መሄድ የጀመረችው ግን በአንጾኪያ ነው። ሰው ዳግም ተወለድኩ ይላል። ቤተ ክርስቲያን ዳግም ተወለደች የሚባለው እንደዛ አይነት ነገር ካለ ማለቴ ነው፣ በአንጾኪያ ነው። እንዴት ብንል ቅዱሳን የሚገርሙ፣ መሪዎች የሚገርሙ፣ አደራረጉ ሁሉ የሚገርም ድንቅ ስራ የተሰራው በአንጾኪያ ነው። እስቲ እንየው። ሐዋርያት ሥራ ምዕራፍ 11 ቁጥር 19 በእስጢፋኖስ ላይ በተነሳው ስደት ምክንያት የተበተኑ ታማኞች ቃሉን ለአይሁድ ብቻ እየተናገሩ እስከ ፊንቄ እስከ ቆጵሮስና እስከ አንጾኪያ ድረስ ዘለቁ። ቢበተኑም እንኳን ወንጌልን ለሌሎች ማዳረስ አልፈለጉም። ቢበተኑም ለአይሁድ ብቻ ነበር የሚናገሩት። ነገር ግን ድንቅ ነገር ሆነ። ተራ ሰዎችን እግዚአብሔር አስነሳ። ምን ይላል? ከቆጵሮስና ከቀሬና የመጡት አንዳንዶች ሰዎች ግን ወደ አንጾኪያ ሄደው ለግሪኮችም ጭምር በመንገር የጌታን የኢየሱስን ወንጌል ሰበኩላቸው። ተራ ናቸው። በኢየሩሳሌም አይደለም የዳኑት፣ የተበተኑትም አይደለም። እነዚህ የተበተኑት የመሰከሩላቸው እነዚህ ወንጌልን ለአሕዛብ አዳረሱ፣ ወንጌልን ለወገን አዳረሱ። ይሄ ብቻ አይደለም፣ የጌታም እጅ ከእነርሱ ጋር ነበረ። ቁጥራቸውም እጅግ ብዙ የሆኑ ሰዎች አምነው ወደ ጌታ ተመለሱ። ወሬውም በኢየሩሳሌም ከነበረችው ቤተ ክርስቲያን ጆሮ ደረሰ። ይሄ እንግዲህ በአጭር ቋንቋ ሪቫይቫል አስነሱ። እነዚህ ተራ ሰዎች ሐዋርያት አይደሉም፣ ሹመት የላቸውም፣ ዲያቆንም አይደሉም። የጌታን ወንጌል ሰምተው ታዘዙ። ሲታዘዙ እግዚአብሔር ከነሱ ጋር ወጣ። ነፍሳት ዳኑ፣ ዝናው ወጣ፣ የእግዚአብሔር ክብር ተገለጠ። ሪቫይቫል ለማስነሳት ሁሉም ይጸልያል። ሪቫይቫል ለማስነሳት ራሱን ተራ አርጎ፣ የዋህ አርጎ፣ ትሑት አርጎ በመታዘዝ የሚወጣ ማነው ያሰኛል። ይሄ እንግዲህ የቅዱሳን ውበትን ያሳያል። በክርስቶስ ኢየሱስ ሆነን ስንንቀሳቀስ ያለን ውበት ይሄ ነው። ሪቫይቫል ለማስነሳት ፖቴንሻል አለን። ብንታዘዝ፣ ብንወጣ፣ ብንሄድ ከእኛ ጋር እግዚአብሔር ይወጣል። ሁለተኛ የምናየው በአንጾኪያ የመሪ ውበት ነው። ምን ይላል? ቀጥለን ስናነብ ወሬውም እዛ በደረሰ ጊዜ እነርሱም እዚያ በርናባስን ወደ አንጾኪያ ላከችው። በኢየሩሳሌም ያሉት በርናባስን ላከች።
እርሱም እዚያ ደርሶ እግዚአብሔር በጸጋው የሰራውን ባየ ጊዜ ደስ አለው። እነዚህ ማን ናቸው? ምንድን ነው የሚሰሩት? ምን አዲስ ነገር እየሆነ ነው ብሎ አለቃ ለመሆን አልሞከረም። ኃላፊ ለመሆን አልሞከረም። ደስ አለው። ሰዎቹን አይደለም ያየው፣ የእግዚአብሔርን እጅ አየ። መንፈስ ቅዱስን አየና ደስ አለው። አልጨፈለቀውም። እናንተ ማን ናችሁ አላለም። ያ ብቻ አይደለም፣ ሁሉም በፍጹም ልብ በጌታ በመታመን እንዲጸኑ መከራቸው። በርቱ አላቸው። ታማኝ ሁኑ፣ በዚሁ ቀጥሉ፣ በንጹህ ልብ ቀጥሉ፣ ታመኑት፣ እግዚአብሔር ከእናንተ ጋር ነው፣ እየሰራ ነው፣ ቀጥሉ አላቸው። እርሱም መንፈስ ቅዱስንና እምነትን የተሞላ ደግሶ ነበር። ቁጥሩ ብዙ የሆነ ሕዝብ ወደ ጌታ ተጨመረ። ሪቫይቫሉን አላጠፋም። ኮንትሮል ለማድረግ አልሞከረም። የበላይ ለመሆን አልሞከረም። ይልቁንም ለቆ ጭራሽ አፋፋመው፣ ተባበራቸው። ብዙ ሰዎችም ተጨመሩ። ይሄ ብቻ አይደለም የመሪው ውበት የሚታየው። ከዚህ በኋላ በርናባስ ሳውልን ለመፈለግ ወደ ጠርሴስ ሄደ። ባገኘውም ጊዜ ወደ አንጾኪያ መጣው። አያቸው፣ ሄደ። የሰውን ጸጋ አይደንቲፋይ ማድረግ የሚችል ሰው፣ በሰው ውስጥ ያለውን ጸጋ አውቆ ያ ጸጋ ለቤተ ክርስቲያን ጥቅም እንዲውል በር የሚከፍት ይሄ ነው መሪ። ከራሱ የወጣ ሌላውን የሚያይ ሌላውን የሚያነሳ ለእግዚአብሔር መንፈስ እንዲሰራ በር የሚከፍት ይሄ አይነት መሪ ተከሰተ በአንጾኪያ። ቅዱሳን ውበታቸው፣ መሪዎች ውበታቸው። ከዛ በኋላ ምን ሆነ? ከዛ በኋላ ሁለቱም እዚያ ካለችው ቤተ ክርስቲያን ጋር በመሆን 1 ዓመት ሙሉ እጅግ ብዙ ሕዝብ አስተማሩ። ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተብለው ተጠሩ። 1 ዓመት ሙሉ ሲል ኢንቴንሲቭ የሆነ ሕይወት የማካፈል ነገር ነው። ይሄ 1 ሰዓት እየሄዱ ቤተ ክርስቲያን የመስማት ጉዳይ አይደለም። ተነከሩ፣ ተወረሱ፣ ሰመጡ፣ አሰላሰሉ፣ ተማሩ፣ ተካፈሉ፣ ሼር አረጉ 1 ዓመት ሙሉ። ከዛ የተነሳ ሕይወታቸው ተቀየረ። ሰዎች ሳያዋቸው ሌሎች ናቸው። ለመጀመሪያ ጊዜ ክርስቲያን ተባሉ። እንደ ስድብ ሊሆን ይችላል ይሄ ስም ያወጡላቸው፣ ሌሎች ናቸው ያወጡላቸው። ግን አንድ ነገር ያሰምራል። እነዚህ ሰዎች የሆነ ካራክተር፣ የሆነ ዩኒክ ካራክተር፣ ለየት ያሉ ናቸው። በበጎም በክፉ የሚያወጡ ግን ክርስቲያን ተባሉ። ክርስቶስን የሚከተሉ የክርስቶስ አይነት ናቸው። ለመጀመሪያ ጊዜ ይህ ስም ወጣ። አንጾኪያ በዚህ ብቻ አይደለም የምታበቃው። በዚህ ጊዜ አንዳንድ ነቢያት ከኢየሩሳሌም ወደ አንጾኪያ ወረዱ። ከእነርሱም አንዱ አጋቦስ የተባለው ተነስቶ በዓለም ሁሉ ታላቅ ረሃብ እንደሚሆን መንፈስ ቅዱስ አስመልክቶ ተናገረ። ከዚህ በኋላ ምን አደረጉ? ይህንን ሲሰሙ እነዚህ ቅዱሳን የተቀጣጠሉ፣ በእግዚአብሔር ቃል ተሞልቶ ባህሪያቸው የተቀየረ፣ ወደ ክርስቶስ የተጠጉ ምን አደረጉ? ደቀ መዛሙርቱም እያንዳንዳቸው አቅማቸው በፈቀደ መጠን አዋጥተው በይሁዳ የሚኖሩ ወገኖች ለመርዳት ወሰኑ። ከዛስ እርዳታውንም በበርናባስና በሳውል እጅ ለሽማግሌዎች በመላክ ይህንን አደረጉ። ገንዘብ ገዢ ነኝ ነው የሚለው። ብዙዎቻችንን ይገዛል። ከእግዚአብሔር እና ለገንዘብ መገዛት አትችሉም ሲል ገንዘብ ገዢ ነኝ እያለ ነው። አምላክ ነኝ እያለ ነው። እዚህ ላይ ግን ገንዘብ ወረደና አገልጋይ ሆነ። በገንዘባቸው አገለገሉት። ምዕራፍ 13 ጋር ስንሄድ ይቀጥላል። ይሄ ታምረኛ የሆነ ሞዴል የሆነች ቤተክርስቲያን ታሪካቸው ይቀጥላል። ቁጥር 1 ላይ በአንጾኪያ ባለችው ቤተክርስቲያን ነቢያትና መምህራን ነበሩ። እነርሱም በርናባስ፣ ኔጌር የተባለው ስምዖን፣ የቀሬናዊ ሉኪዮስ፣ የ4ኛው ክፍለ ገዢ የሄሮድስ አብሮ አደግ የነበረው ምናሄና ሳውል ነበሩ። 4 ሰዎች ነበሩ መሪዎች። በብዙሃን መሪዎች የሚመራ ቤተክርስቲያን ነበረች። ያ ብቻ አይደለም፣ ብዙ መሆኑ አይደለም ቁም ነገሩ። አንድ ልብ ነበሩ። እንደ አንድ ይመላለሱ ነበረ።
አንድ ሆነው ይሄዱ ነበር። ምልክቱ ቁጥር 2 ላይ ስናነብ እነዚህም ጌታን እያመለኩና እየጾሙ ሳሉ መንፈስ ቅዱስ በርናባስንና ሳኦልን እኔ ለጠራዋቸው ሥራ ለዩልኝ አለ። እነርሱም ከጾሙና ከጸለዩ በኋላ እጃቸውን ጭነው አሰናበቷቸው። አይገርምም? ቤስት ናቸው እነዚህ ሰዎች፣ ቤስት ናቸው። በርናባስና ጳውሎስ ቤስት ናቸው። ከዓመት በኋላ ግን ቤስት የሆኑትን ሰዎች ለቀቋቸው። ይቺ ቤተ ክርስቲያን በእግሯ የቆመች ናት። ክርስቶስ መሪዋ የሆነ ቤተ ክርስቲያን ናት። ዋና የተባሉትን ልካ፣ እሷ ግን የምታበራ ናት። በሰው ላይ የተደገፈች አይደለችም። በአገልጋይ ላይ የተመሰረተች አይደለችም። በዓመት ውስጥ ቤተ ክርስቲያን ተከላ ውስጥ ገባች። አያችሁ፣ የኢየሩሳሌም እዛው ነው፣ እዛው መብዛትን ነው። አንጾኪያ ግን አንደኛው የሐዋርያው ጳውሎስ መልእክት ጉዞ ብታዩ፣ በሁለተኛው ጉዞ፣ በሶስተኛው ጉዞ ልካ ብዙ ቤተ ክርስቲያን ተተከለ። ብዙ በስንት ዓመቷ? በአንድ ዓመቷ ተማረቻ። በእግዚአብሔር ቃል ተነክራ ክርስቶስን መሰለቻ። በዚህ አይነት ሁኔታ ውስጥ ክርስቶስ ኢየሱስን በመባዛት አሳደገች። ያ ብቻ አይደለም፣ መጥተው ደግሞ ይመሰክሩ ነበር። ያደረጉትን ተመልሰው መጥተው ይናገሩ ነበር። ከአጣሊያም እስካሁን ላከናወኑት ሥራ ለእግዚአብሔር ጸጋ በአደራ ወደ ተሰጡባት ከተማ ወደ አንጾኪያ በመርከብ ተመለሱ። እዚያም በደረሱ ጊዜ ቤተ ክርስቲያንን በአንድነት ሰብስበው እግዚአብሔር በእነርሱ አማካይነት ያደረገውን ሁሉ ደግሞም ለአሕዛብ እንዴት የእምነትን በር እንደከፈተላቸው ተናገሩ። በዚያም ከደቀ መዛሙርት ጋር ብዙ ጊዜ ተቀመጡ። ተጠያቂ አገልጋዮች ተጠያቂ ናቸው። ሁለተኛ ደግሞ በጸሎት የላኩት ልከው እየጸለዩ ያሉትና ተልከው ሄደው በስራ ማሳ ውስጥ የተሰማሩት ሁለቱም ተገናኝተዋል በመንፈስ ቅዱስ። እነዛ በእግር ሄደው አክቹዋሊ መሬት ላይ ስራውን ቢሰሩም እነዚህ ደግሞ በጸሎት ይደግፉ ነበር። ታሪኩ የሁለታቸውም ነው። ሼር ሲያደርጉ የእናንተም ፍሬ ነው የእኛ ፍሬ ብቻ አይደለም ማለታቸው ነው። ተጠያቂ ምዕራፍ 15 ጋር ስንሄድ የእግዚአብሔር ቃል የሚገርም ነገር ያሳያል። በዚች በአንጾኪያ ምክንያት ቤተ ክርስቲያን ከአይሁድ ተኮርነት ወደ ዓለም አቀፋዊነት ተሸጋገረች። ምዕራፍ 15 ላይ ተቃውሞ ተነሳባትና በዚች በአንጾኪያ ቤተ ክርስቲያን ሰው መጀመሪያ አይሁድ ሆኖ የአይሁድን ስርዓት ከፈጸመ በኋላ ነው ክርስቲያን የሚሆነው አሉ። ነገር ግን ሐዋርያት 15 ላይ ተሰበሰቡ። ሐዋርያቶች ተሰበሰቡና በአንድ ልብ በሃርመኒ ከመንፈስ ቅዱስ ጋር ወሰኑ። ለመጀመሪያ ጊዜ ቤተ ክርስቲያን ተፈታች። እግዚአብሔር ያሰበላት ለአሕዛብ ሁሉ ከነገድ ከቋንቋ ለሁሉ የምትዘረጋ ሆነች። በሐዋርያት ዘመን የተወለደችዋ ቤተ ክርስቲያን ለመጀመሪያ ጊዜ ሙሉ ቁመናን ያገኘችው በአንጾኪያ ቤተ ክርስቲያን ነው። በአንጾኪያ ቤተ ክርስቲያን እግር አውጥታ ተራመደች። አይገርምም? ይሄ የሐዋርያቶች የትልልቅ ሰዎች የተቀቡ ሰዎች አይደለም፣ በተራ ሰዎች ነው የጀመረው። እኔና እናንተ ፖቴንሻል አለን። መታዘዙ ካለ፣ መሄዱ ካለ፣ እግዚአብሔርን ድምፅ ሰምተው አንድ ልብ መሆኑ ካለ፣ መሪዎች በትህትና አገልጋይ ሆነው እግዚአብሔር በሚሰራው የሚደሰቱ የሚያበረታቱ፣ የሰውን ጸጋ አይደንቲፋይ አድርገው ወደፊት የሚያመጡ፣ የእግዚአብሔርን ኃይል በር የሚከፍቱ፣ እንደዚህ ሲሆን ከዛም አልፎ ራስ ተኮር ከመሆን ወደ ውጭ የሚሄድ ሌላውን የሚባርክ ለሌሎች የሚደርስ ቤተ ክርስቲያን ፕላንት ስትሆን እርጉዝ ሆና ነው ፕላንት መሆን ያለባት። በአትሊስት በአንጾኪያ የምንማረው አርግዛ ትወለዳለች፣ ትተከላለች፣ በዓመቱ ትወልዳለች። አያቸው። ሁል ጊዜ የመሄድ ሐሳብ ይዛ ነው የምትነሳው። ብዙ ጊዜ ግን ራሳችንን ለማስፋት፣ ራሳችንን ትልቅ ለማድረግ፣ የራሳችንን ነገር
ውስጥ ተኮር ነው፣ የመሄድ ነገር የለም። አንጾኪያ ያንን ትለናለች። ገላትያ ምዕራፍ 2 ላይ ስንሄድ ጳውሎስ ጴጥሮስን ሲገስጸው እናያለን። አንተ ሂፖክራት ነህ፣ ግብዝ ነህ፣ አይሁድን ለየህ፣ አሕዛብን ከአይሁድ ለየህ ይላል። አይገርምም? መጀመሪያ ያየነው ምንድን ነው? ሐዋርያቶች ቁጭ አሉ፣ ወንጌል ሮጠ፣ በአንጾኪያ በረረ፣ እግር አውጥቶ ሄደ። መጨረሻ ገላትያ ላይ ኮንክሉድ የምናደርገው ምንድን ነው? ጴጥሮስ ተገሰጸ። ወንጌል የበላይ ነው። በአንጾኪያ ቤተ ክርስቲያን ሞዴል በሆነች ቤተ ክርስቲያን ወንጌል ነው የበላይ፣ ኮምፕሮማይዝ የለም። እንግዲህ ጴጥሮስ ነው የመጀመሪያ መሰረት በአንተ ላይ ተብሎ የተነገረ የእግዚአብሔርን የክርስቶስ ኢየሱስን መገለጥ ያገኘ እሱ ነው። ቤተ ክርስቲያን ስትወለድ ቆሞ የሰበከ እሱ ነው። በአንጾኪያ ግን ሄደ፣ ተራመደ፣ በተራ ሰዎች ተራመደ። እና ይህንን አስበን እንነሳ። ሁል ጊዜ ሩቲን ለማድረግ አይደለም። በአንጾኪያ ቤተ ክርስቲያን እየሄዱ እየጸለዩ አይደለም የሚመለሱት። እየጸለዩ እየጾሙ ሳሉ ኢንቴንሽናሊ ኢንቴንሲቲ ያለው ሃይ ዲግሪ ኮሚትመንት ያለው እየጾሙና እየጸለዩ መንፈስ ቅዱስ አሳይመንት ሰጣቸው። ለዩልኛል፣ ሂዱልኛል። አሁን ብዙ ጊዜ ቤተ ክርስቲያን ስብከትና በቃ ራስ ተኮር የሆነ አምልኮ መሄድ፣ መምጣት፣ መዘመር፣ ስብከት መስማት፣ መሄድ፣ መምጣት ነው። መሄድ የለም። ምክንያቱስ በአንጾኪያ የምናየው በመጸለይ ላይ ጾም ተጨመረ። በጾም ላይ እግዚአብሔርን መስማት ተጀመረ። የተለቀቀ ቤተ ክርስቲያን ስለሆነ መንፈስ ቅዱስ የሚያዘው ሆነ። ለዩልኝ አለ። ቤስት የሆነውን በእናንተ ያጠነከሩትን ያስዋባችሁን ልቀቁ። አሁን እናንተ ወደ ሌላ ሂዱ፣ ደግሞ ይትከሉ፣ ይዙሩ አለ። አይገርምም? የእግዚአብሔር ስራ በአመት ውስጥ ይሄ ነው። ክርስቶስ እሰራታለሁ ያለው ቤተ ክርስቲያን ሞዴሉን አስቀምጦልናል። ሰርቶ አሳየና። አገኘ ሰው፣ ታማኝ ሰው አገኘ። ኦርዲነሪ ሰው፣ ተራ የሆነ ሰው፣ እኔ ምንም አይደለውም የሚል ሰው፣ በእግዚአብሔር መንፈስ እየተነዳ ለእግዚአብሔር የተሰጠ ሰው አገኘና ይኸው ተከለ፣ አሳየ። እኔ እኮ መስራት እችላለሁ። መንፈስ ቅዱስ ይበቃል። መንፈስ ቅዱስ ይችላል። መንፈስ ቅዱስ ያራምዳል። ተከለ፣ ተወረሰ። ስንት ቦታ ተወረሰ። ይሄ ነው አክሽን ኦሪየንትድ የሆነ ፍቅር ያለበት፣ ሰላም ያለበት፣ ወሬው የእግዚአብሔር መንግስት፣ ዲስከሽኑ የእግዚአብሔር መንግስት፣ ስንተኛ ስንቀመጥ ተአምር። ይሄ የሚሆነው በእግዚአብሔር ኃይል ሪቫይቫል ዛሬ ነው። የእግዚአብሔር ፍቃድ ና ተብሎ አይጠበቅም። እግዚአብሔር እኛን ነው የሚጠብቀን። ከላይ የሚመጣ ነገር አለም፣ ከላይ ወደ ታች የሚወርድ አይደለም። ማንም ብላቴና ተነስቶ ተያይዞ ለእግዚአብሔር መንግስት ልቡን ቢከፍት እሳቱ ይቀጣጠላል። ያ ነው የእግዚአብሔር ስራ። ኤሊ በደከመ በወደቀ ጊዜ እኮ ብላቴናው ጋር ነው የሄደው መንፈስ ቅዱስ። ሳኦል ንጉሱ የእግዚአብሔርን ነገር በተወ ጊዜ እረኛ ዳዊት ጋር ነው የሄደው። ከኛ ጉዳይ የለው፣ የኛ ብቃት አይደለም እግዚአብሔር የሚፈልገው። ቤተ ክርስቲያንን ሲተክል መንግስቱን የሰጠው ለታናሽ መንጋ ነው። እዚህ ግባ ለማይባሉ ለማይታወቁ፣ በዘመኑ አሉ የሚባሉ ሳይሆኑ ማንም የማይቆጥራቸውን። አንጾኪያም ሪቫይቫል አስነስተው ለዚህ ሁሉ ክብር ወንጌልን ከአይሁድ ፈልቅቀው አውጥተው ክርስቶስ ለዓለም ሁሉ በረከት ያመጣውን ወንጌል ነፃ ሪሊዝ ያደረጉ እንደነዚህ አይነት ተራ ሰዎች ናቸው። በሰው ፊት ነው ተራ፣ በእግዚአብሔር ፊት ግን የከበሩ የታዘዙ ታማኞች፣ አንተ ታማኝ ባሪያ ተብለው ወደ ደስታ ግባ፣ ወደ ጌታ ደስታ ግባ የሚባሉ ናቸው። እኛም ይሄን የተጠራ ነው። ጉድ ኒውስ ነው ያለን።
እና ምንድን ነው የምንጠብቀው ነው? የእግዚአብሔርን ቃል ምንድን ነው የምንጠብቀው? ብዙ ጊዜ የእግዚአብሔርን ቃል ስንሰማ ሁለት አይነት አመለካከት ነው የምንመልሰው። በሁለት አይነት መልክ ነው። አንድም በመታዘዝ እንሰማለን፣ ሁለትም ደግሞ ኢግኖር እናደርገዋለን። ሉቃስ 7:29 ሰምተው በመታዘዝ የእግዚአብሔር ቃል አዲሱ ትርጉም መደበኛ ትርጉም ምን ይላል? ስንታዘዝ እግዚአብሔር የሰጠንን መልእክት ስንታዘዝ ምን ይላቸዋል? ለእግዚአብሔር ተገቢውን ክብር ሰጡ ይላል። ያልታዘዙትን ምን ይላቸዋል? ሉቃስ 7 የሚቀጥለው ቁጥር 30 ሰምተው ባለመታዘዝ ምን ይላቸዋል? እግዚአብሔር ለነርሱ ያለውን ዓላማ አቃለሉ። እግዚአብሔር ይጠብቀን። እግዚአብሔር ሲናገረን፣ ሲመክረን፣ ሲጠራን ስንታዘዘው ለእግዚአብሔር የሚገባውን ክብር እንሰጣለን፣ ዓላማችንንም እንፈጽማለን። ችላ ብለን ሰምተን በዚህ ጆሮ ሰምተን በዚህ አፍሰን ዝም ብለን ኖሮ ከቀጠል እግዚአብሔር እየመከረንን ያለንን ያንን መልካሚቱ ዓላማውን አቃለልን። ጌታ ይጠብቀን። በኢየሱስ ስም አሜን።